ምን በር ከፈተ? ሌሎችም በአካላዊ መንግስቱ ላይ ያመፁ ኃይሎች ከኤርትራ መንግስት ጋር መስራት ያው ብልጽግና ሞራል የለውም እኛን ለመተቸት ወደሚል ሌሎቻችንም ተከፋፍለን በዛ በጎራ ለይተን የሀገሪቱን ጥቅምን ብሔራዊ ጥቅምና መከተል ያለብን ፕሪንሲፕል ቀርቶ አንዱን ጎራ መርጠን የምንጠዛጠዝበት ሆነ መሆን የነበረበት አይ ብልጽግና የሚሄደው አካሄድ ልክ አይደለም፣ ስህተት ነው። እንዲሁም እሱን ፈለግ ተከትሎ አሁን አማጽያኖች የሚሄዱበት አካሄድ ልክ አይደለም። በሀገራዊ ጉዳይ ነው። ህወሓትም ያኔ አንድ ላይ የተደረገበት መንገድ ከአቶ ኢሳያስ ጋር መስማማት በጣም አደገኛ ነበር። ህወሓትም ባገለለ መልኩ የትግራይን በሚከብ መልኩ ከዛም አልፎ አቶ ኢሳያስ በኢትዮጵያ ውስጣዊ ጉዳይ በአደባባይ ጌም ኦቨር ወያኔ ብለው እስከ መናገር የደረሱበት ከዛም እዛ ሚሌኒየም አዳራሽ መጥቶም በጋራ ሆነን ጠላቶቻችንን እናንበረክካለን ያሉበት ሁኔታ የውጭ ሀገር ፕሬዚዳንት ማስበው እንግዲህ አይ ከዚህ እስከዚህ ያለው በጉርብትና በቀጠናዊ ጉዳዮች መወያየት እንችላለን። በውስጣዊ ግን የኢህአዴግ አባል ድርጅቶች ላይ አንዱን ነጥሎ አስተያየት መስጠት አይቻልም። ይሄ የኢትዮጵያን የራሳቸው ጉዳይ ነው ተብሎ ማስቆም ሲገባ እንደዛ አይነት አስተያየት ሲሰጥ የነበረ ጀዋር እነዚህ ከርቸሌ ነው የወረዱት፣ ዋጋ ነው የከፈሉት። ተው ትግራይን ማግለል ህወሓትም ቢሆን በቃ በኢትዮጵያ ጉዳይ ባለቤት ነው፣ የጉዳዩ ባለቤት ነው። እንደዛ ነው ታይታ ያለው ኢሳያስን በማስቀደም ህወሓትን በመግፋት አይ ቲንክ አቶ ልደቱን በዛ ዋጋ ከፍሏል። በጣም ፌመስ የሆነ ንግግሩ አስታውሳለሁ። ከደብረጽዮን እና ከኢሳያስ ደብረጽዮን ይቀርበኛል፣ ከጃዋርና ከኢሳያስ ጃዋር ይቀርበኛል ብሎ የተናገረበት ውስጣዊ ጉዳዮቻችን በራሳችን መያሳችን ለውጭ ጋብዘን የመስጠት ባህሪ በአቶ ኢሳያስ ተጀመረ። ከዛ የአባይ ግድብ መጣ። ሶሺ ራሽያ ላይ የተካሄደው ነገር ታውቃላችሁ። ትራምፕ ተጋበዘ፣ የፈንጅ ፈነዳ ተብሎ የኤፍቢአይና መርምር ተባለ። አገሪቷ በቃ ማንም እንትን ሆነች። ከዛ አሁን ባለው በቀጠናዊ ጉዳይ ደግሞ እንደምታውቁት አርኤስኤፍን ለመደገፍ ከዩኤኢ ጋር በመሆን በዛኛው ወገን ተሰለፈ ብልጽግና። ሌሎቹ ደግሞ በሳውዲ በምትመራው ግብፅን ባለችበት ሱዳንና ኤርትራ ባቀፈው ሳይድ ነው እና የምናደርጋቸው ግንኙነቶች እንኳ ራሱ ጦርነቱን በሚያሳልጡና እርስ በራሳችን የምንገዳደልበት አዚፍ የራሳችን አቅም ያነሰ ይመስል የሌላም ጭምር ጋብዘን በቀጠናዊ የሆነ ጥንቅጥ የገባንበት ሁኔታ ያለው እና ይሄ ደግሞ የሀገሪቱን ኢኮኖሚ አውድሞታል። የሰው ኃይል ወድሟል። ትግራይ ላይ ብቻ እንደምታውቁት ከአንድ ሚሊዮን ገደማ ሰው አልቋል። ነገራችን ላይ የትግራይ እያልን ስናነሳ ሌላ ኢትዮጵያዊ ማለታችን ነው። የኢትዮጵያ ሕዝብ በአንድ ሚሊዮን ጎደለ ማለት ነው። አሁን ባለን ሌጋል ጂኦግራፊካሊ ሌጋሊ ኮንስቲቱሽናሊ በሚታወቀው ትግራይ የኢትዮጵያ አካል ነው። ስለዚህ በእንደዚህ አይነት ሁኔታ ነው ያለችው ሀገሪቱ። እልቂቱ ቀጥሏል። የጦርነት ኢኮኖሚው ቀጥሏል። ኢኮኖሚው እየደቀቀ ነው በጦርነት። በእንደዚህ አይነት ሁኔታ ነው እጅግ ከባድ ሁኔታ ነው ያለው። ምናልባት መፍትሄው ምንድን ነው የሚለው ወደኋላ እድል ከተሰጠ ይመጣበታል። ግን በእነዚህ አይነት ሁኔታ ያለ ነው ለማለት ፈልጋለሁ። አመሰግናለሁ። ቴንኪው አሉላ፣ ከልብ እናመሰግናለን። ቅድም አሸናፊ ገብቶ ነበር። አሸናፊ ገብቶ የነበረው እሱ ነው። አሁን ሞክር ሞዴሬተሮች አታስወጡት እና አንድ ይቀራል። ምናልባት ጀዋር አሉላ በተናገረው ላይ የምትሄድበት ነገር ካለ ወደ አንተ ልምጣና ከዛ ወደ ፕሮፌሰር ትምህርት ይመጣል። ጀዋር አይ ቲንክ ባለፉት 8 ዓመታት ያለበትን ሁኔታ ጥሩ አድርጎ አስቀምጦታል አሉላ። ደጋግሜ እንደምለው በአሁኑ ያለፉት 8 ዓመት ከዛ በፊት የነበሩትን ችግሮች ተደማምረው በአሁኑ ወቅት ሀገራዊ አንገብጋቢ ጉዳዮች በዋናነት ሁለት ናቸው። ተመጋጋቢና ተደጋጋፊ ችግሮች ናቸው። አንዱ የጦርነት ጉዳይ ላለፉት በኦሮሚያ ላለፉት 8 ዓመታት ከትግራይ ጀምሮ 6 ዓመታት በአማራ ክልል ደግሞ አሁን 4 ዓመት ሊሆነ መሰለኝ። እንግዲህ እነዚህ ክልሎች ሲደማመሩ የሀገሪቷ 2/3 በላይ ሆነው አካባቢ በከፍተኛ ጦርነት ውስጥ ነው ያለው። ይሄ ጦርነት የፈጠረው የኢኮኖሚ ድቀት የመወድመት ብቻ ሳይሆን የኢንሴኪሪቲ በአንድ ሰርቬይ በቅርቡ ሳይሆን ነበር። በአሁኑ ወቅት ኢትዮጵያ ውስጥ ዜጎች ሲጠየቁ ዋት አር ዘ ሞስት ፕሬሲንግ ኢሹስ ብለህ ከጠየቅ የምታገኘው መልስ ምንድን ነው? አንድ ኢንሴኪሪቲ ነው። ዜጎች ከቦታ ወደ ቦታ
ከማሳቸው ወደ ቤታቸው ይመጣል። ሴኩሪቲ ኢሹ ነምበር 1 ትልቅ ችግር ነው። ሁለተኛው የኑሮ ውድነት ነው። የኑሮ ውድነቱ የፕራይመሪ የጦርነቱ ውጤት ነው። ከጦርነቱ ጋር ተያይዞ ደግሞ ሰዎች ተንቀሳቅሰው ነግደው አርሰው መኖር አለመቻላቸው ተመጋጋቢ ነው። ጦርነቱ በቀጠለ ቁጥር ኢኮኖሚው እየወደቀ ሄደ። ኢኮኖሚው እየወደቀ በሄደ ቁጥር ስራ አጥነትን እያስፋፋ ስራ ያጡ ወጣቶች፣ ሰላም ያጡ ወጣቶች ወደ ጫካ እየሄዱ ጦርነቱን እንዲያባብሱት የፖለቲካ መድረኩም የባሰ እንዲጣበብ እያደረገ እየሄደ ያለ ነገር በመሆኑ አይ ቲንክ አሉላ ካለው ጋር የሚጋራ ይሆናል። በኋላ ላይ ደግሞ ሰብሰብ አድርጌ ኮሜንት አደርግበታለሁ። ወደሚቀጥለው ተናጋሪ ያለ ቴዲ ጆዋርን ከልብ አመሰግናለሁ። አሉላ ቴንክ ዩ